ቪዲዮ ለሴዱ አድርሱልኝ። ዘፈንካሉ ስሜን ጠራሉ በቀሉ ቀንሽ ደረሰ አልከኛሉ። ስማ ልንገርህ አይደለም እኔ አይደለም ምቴ ንግግሬ ሰው ይዘረጥጣል። የክፍለ ከተማው ቡና መጠጫ ነው ማድረግ እስከ 22ኛ ነው የምንጠጣብክ። አይ ደግሞ አይሆንም ሐሜት አይሰማኝም ካል ትክክለኛው አበቃውን አሳይሃለሁ። ከልጅነቴ ጀምሮ የመጀመሪያ ልጅ ስኮል ድረስ ቴኳንዶ ይሰማር ያደኩ ሰው ነኝ። ኤምኤምኤ ፋይተር የመሆን ህልም ነበረኝ። ግን ህልሜን ላሳካው ስል ይሄ ችጋራን ባለቤት የተዋወቅኩት አብረን እንኑራለን የመጀመሪያ ልጅ ነው ልል ህልሜ ሁሉ ጠፋ። አሁን ግን ወደ ህልሜ የምመለስበት እድል አግኝቻለሁ። ቀንሽ ደረሰን ያልከኝ አይደለ? አንተም መሞቻ ቀን ደርሷል። አቤት ዛሬማ ጾም ይያዛታል። እኔማ ዛሬ ስኮን እበለዋለሁ አንድ አላስተርፍም። ምንድነው ታዲያ ግን አባዬ አይመጣም እንዴ? ይመጣል፣ አሁን ይመጣል። ግን እኔ የምላችሁ ስንት ኪሎ ስጋ ይዞ የሚመጣ ይመስላችኋል? እኔ እንጃ 10 እኔ ግን 20 ይመስለኛል። ባሪያው በቀዩ አድርግልኝ እሺ። ግን ደግሞ ጮሞ ምንደቀረ እሺ ችግር የለውም። ባዛና ሱቅ ሲደረግበት ነው እኔን ይቀላቀሉ። ወይ እኔ ባለቤቴ ከነዛ አራተኛ ልጆች ቁጭ ብሎ እየጠበቁኝ ነው። ብሉ እናንተ እስኪጨርስ ይምጣ። አረ ችግር የለውም አሁን ይጨርሳል። አረ ተው ጋሼ ይቀላቀሉ። አይ ታታ ምንድነው ይጨመራል? ምንድነው አይመጣም እንዴ? ይሄ ሰውዬ እንዳምነው በምስር ጾም ሊያስይዘኝ እንዳይሆን። ምን ይታወቃል? የሆነ ነገር አጋጥሞት ወይ ቢዚ ሆኖ ይሆናል። አዎ ግን እውነትሽን ነው። ምናልባት ስጋ ቦታው ሰልፍ ሆኖበት ሊሆን ይችላል። በዛሬ ቀን እንኳን አይገኝም። ታታ ምንድነው ከፈለክ ይጨመራል። ምን አባቱ ታታ ነው አሰረበ አምጣልኝ። ምንድነው ጋሼ ስጋው ደርሷል። የከመተው እኔ ግን ስጋ ሳይኖር ቀርቶ አይመስለኝም። ወይ በቀደም ሲገባ ያየሁበት ቤት አሁንም ገብቶ ይሆናል። የት ነው ያየኸው? ከትምህርት ቤት ስመለስ ነው ትልቅ ሬስቶራንቱ ሲገባ ያየሁት። ብታዩት እንዴት እንደሚያምር ምግባቸው ደግሞ እጅ ያስቆረጥማል ሲባል ሰምቻለሁ። ምንድነው ሬስቶራንቱ? ስሙን አውሰደኝ። ስሙ ቶሪኖ ነው። እዚሁ ካምፓኒ ኡጋንዳ ውስጥ ነው የሚገኘው። አድራሻቸው ካባላጋራ ቺቡሊ ሮድ ላይ በስተግራ በኩል ነው። እንግዲህ ጾም ያዛን በቶሪኖ ነው። ስማ አዝራና እስኪ። አቤት። ሂድ ስጋ ገዝተና እስኪ። መቼም ከስንት አንዴ ቢሆን ቀን ይውጣልን እንጂ። እሺ። ብር እዛ ቦርሳ ውስጥ አለልህ። 1 ኪሎ ነው የምትገዛው። እሺ እሺ። እዚህ ቅያሱ ጋር ያለው ስጋ ቤት ነው የምትገዛው። በቀሉ ነች የላከችኝ በለው። ሰምተሃል? በቀሉ ነች የላከችኝ በለው። አሪፉን በዛ አድርጎ ይሰጣል። ደንበኛዬ ነው። እሺ። ሰላም ስጋ ፈልጌ ነበር። እሺ ስንት ኪሎ ነው? 1 ኪሎ። እሺ እማዬ እንደላከችኝ ልንገረው አይደል? ለነገሩ ከየትኛውም ቢሰጠኝ ችግር የለውም። ስጋው አሪፍ ነው። ግን ደግሞ አሳንሶ ቢሰጠኝስ? አባት ለወጥ ነው ለቁርጥ የፈለከው? ለወጥ መሰለኝ። ወይኔ ይሄን ነገር ልንገረው። አረ ግን ደግሞ እኔ ራሱ በደንብ መርቀህ ስጠኝ ካልኩት አይበቃም? አይ ግን አይበቃም። የት ያቀኛል? ደንበኛው አይደለም ዝም ብሎ ትንሽ የሚሰጠኝ። በቃ ልንገረው። አረ ተው ግን ባልነግረውስ? አይ ልንገረው። ግን ባልነግረውስ? እሺ ልንገረው። አልንገረው። እሺ ልንገረው። አልንገረው። ልንገረው። አልንገረው። ልንገረው። አባት አልንገረው። ልንገረው። አባት አልንገረው። ልንገረው። እሺ አልንገረው። ልንገረው። ልንገረው። አባቱ አቤት። እንዴት ነው ጮማ ትፈልጋለህ? አልፈልግም። ወይኔ በቃ ልጨርስ ነው። ቶሎ ልንገረው። እሺ ምን ብዬ ነው የምነግረው? በቃ እማዬ ነች የላከችኝ ነው የምለው። እማዬ ነች የላከችኝ። እማዬ ታውቅልኛል። በቃ ነች የላከችኝ ነው የምለው። በቃ ልበለው። 1 2 3 ይኸው እንካ 1 ኪሎ ስጋ። ጨረስክ? አሪፉን ስጋ ነው ያልክልኝ አይደል? አዎ። ኪሎስ በደንብ መርቀህልኛል? አዎ። እሺ አመሰግናለሁ። ይኸው እማዬ አምጥቻለሁ። ጎሽ ምንድነው ይሄ? ምን ነው? ለውሻው ነው በለኝ። ምን ነው? አንተ ውሻ ለውሻው ነው በለኝ። ምን ሆነ? እንዳለ ቅጥጣ ጋር እንዴት የመጣኸው? እንዴት ቢንቀኝ ነው? በቀሉ ነች የላከችኝ ብለህ አሁን እንደዚህ አይነት ስጋ ቢሰጥህ ብለኸዋል አይደል? በቀሉ ነች የላከችኝ ብለኸዋል አይደል? ንገረኝ። ና አንተ ውሻ አስቀምጠው እዚህ ጋር። ወይኔ ወገቤ። ለፈስፈስ ኪናነ ሰው ብለን እንደዚህ የምትሆነው ገና ስንወጣ 1 ኩንታል ጤፍ ገዛን ነው። እሱንም ትይዛለህ እንዴ? እኔ እህት እዚህ ጋር እኮ ገብስ ነው የሚፈጨው። ምንድነው አፈር ይዘሽብን የመጣሽው? ተናግረሽ ሞተሻል። ለዩ እስኪ የኔን ገብስ የሚያክል ገብስ እዚህ ወፍጮ ቤት ውስጥ የለም። በአፈርነት ከሆነ አዎ። እዛ አንዴ እዛ ጋር ደርሼ የመጣው ሰልፋችንን ያዝ። እሷ ነች የምትቀድመን፣ ከዛኛ ነን። እሺ እኔ ሳልመጣ አይኑን ወፍጮ ውስጥ እንዳከት ይቀይጡብሃል። ሌቦች ናቸው። ማይ ሰምተሃል? እንግዲህ እንዳከታልኩ። እሺ ጎሽ ልጅ እዚህ ጋር አስቀምጠው። በቃ ተባረክ። አሜን። እሺ ስትጨርሽ እኔ ነኝ ተረኛ። የኔ እህት። አይ ማዘር እኛ ነን ተረኞች።
እኔ ነኝ ተረኛ። አሁን ስልክ ላናግር ወጥቼ ነው። አሁን አይደል እንደ መጡት ማዘር? አንተ ልጅ ትልቅ ሰው አታከብርም። ጭራሽ መልስ ትመልስልኛለህ? ማዘር እኛ እንቀድማለን ብቻ እኮ ነው ያልኩት። ዞር በልልኝ በቃ። አንተ እንዳልረግምህ አሽመድምጄ ነው ማስቀርክ። ተራችን ደረሰ። ምንድን ነው? እቺማ ሴትዮ መጣ ነው የምቀድመው አለች። እኛንም ብላቱም አልሰማም አለች። ምን? ዞር በልልኝ። ይቅርታ እኔ ነኝ አሁን ተረኛዋ። ልጁን እኔ ነኝ አልሽው መሰለኝ። አዎ እኔ ነኝ። ስልክ ላናግር ወጥቼ ነው። ሌላ ግን ውስጥ ሳንገባ ፈቀቅ ብትይ አይሻልም? ምን ልታመጪ እባክሽ? አናትሽን ይዤ ወፍጮ ውስጥ ነው የምከትሽ። አከረሽና ሞክሪያታ። ኧረ አሳይሻለሁ። ዛሬ እንግዲህ ለምን እንደተሰበሰብን ታውቃላችሁ? እውነት ለመናገር እኔ እንሰብሰብ አላችሁ እንጂ ለምን እንደሆነ አላውቅም። አረ እንደው ምን አይነት ያቶ ማን አለብህ ልጅ ሰርግ ስለደረሰ ነዋ። ወይ ነው እንዴ? እኔም እኮ ሳላቅ ነው የተቀመጥኩት። አረ እንደው ፈጣሪ ወይ እንደው መች ነው ከዚህ ሰፈር ሰው የምትገላገለኝ? እስኪ በቃ ማማረሩን ተይና ወደ ጉዳዩ ግቢ። እሺ እንግዲህ መቼም ሰርጉ መድረሱ ይታወቃል እና እኛ ስራችን ሰፈር ተመዳድበን በየቤቱ እየዞርን የሰርግ ካርድ መስጠት ነው። አቤት አቤት፣ ጆሮዬ ነው ወይስ በየቤቱ እየዞርን ካርድ እንሰጣለን ያልሽው? አዎ ካርድ መስጠት። የሰፈሩ ህጻናት የተሄደው ነው እኛ በየቤቱ ምን ዞረው። የዘንድሮ ልጅ አልታዘዝ ብሏል እና ደግሞ ታዲያ ወገባቸውን በልምጫ እንላቸውም እንዴ? አቶ ማን አለብህ በልጄ ሰርግ ማንም ልጅ እንዲገረፍ አልፈልግም፣ እራሳችሁ እየዞራችሁ ስጡ አለ። እንግዲህ ደጋሽ ነው እሺ ከማለት ውጪ ሌላ ምን ይባላል? እሺ ማለት ነው። ምን ነው ወደ ላይ ሸኑ? የልጄ ሰርግ ነው ብለው ሰፈሩ ሊገዙት ይፈልጋሉ እንዴ? በቀሉ ተረጋጊ። ያው እንግዲህ የደስታቸው ጊዜ ስለሆነ ይሁን ብለን እንለፋቸው። በቀሉ ምን ትያለሽ? እሺ በቃ ምን አደርጋለሁ? ጎሽ ፈጣሪ አክብርልኝ። እንቀጥላለን እንግዲህ። እሺ አስካሉ ከአጥርነሽ ቤት እስከ ታች ሰፈር ድረስ ላሉት ቤቶች ትሰጫለሽ። ምን? ያ ሁሉ ቤቶች? የሁላችንም ቤት ተቆጥሮ ነው እኩል ነው መደብ የወጣው። ወይኔ አስካሉ። አይን አለም ደግሞ ከወንዙ እስከ ራስሽ ቤት ድረስ ላሉት ቤቶች ትሰጫለሽ። ምን? ኧረ እኔ ከጎን ያለችው ባለሱ ጋር ዱቤ ያለብኝ የራሴ ቤት ስገባ ራሱ በጓሮ በር ነው የምገባው። ለእሷ ሄጄ ልስጣት? ምንም ማድረግ አልችልም። ዕዳሽን መክፈል ነዋ። በቀሉ ደግሞ ከሺት እርገጥ ቤት እስከ ምን? ኧረ እኔ ከሺት እርገጥ አትጣልቻለሁ። ለእሷ ሄጄ አልሰጥም። ምንም ማድረግ አልችልም። ትገረዛ ምንም ማድረግ አልችልም ትላለች እንዴ? ቀይሪው። እሺ ምን ማለት ነው? ለምንድን ነው ለእሷ የምትቀይሪላት? ለእኛ አይቻልም ብለሽናል ነበር እንዴ? የእኛንም ቀይሪልን። አይቻልም ምን ማለት ነው? ትቀይሪያታለሽ። እኛን ግን አሰሚ። መቼም ትላንትና ለሰርግ ካርድ በተነው ለመወያየት ሰብስበን በጥል የተለያየ ነው እና ታዲያ ባንቺ ምክንያት ሆና በቀሉን ትፈሪያታለሽ። እኛ ግን ምንም አይደለንም። እሺ በቃ ተረድቼሻለሁ። ይቅርታ። እዚህ ጋር ከይቅርታ ጋር ትላንትና ሰብስበን ስለምንድን ነበር ያወራነው? አይናለም አርጅተሽ ነው ወይስ እየቀለልሽብን ነው? አሬ ምሬን ነው። ስለምንድን ነበር ያወራነው? የአቶ ማን አለብን ልጅ ሰርግ ካርድ ስለመበተን ነዋ። ትዝ አለኝ። ጎሽ እንግዲህ ትላንትና ስላስከፋዋችሁ ዛሬ በጥሩ መፍትሄ ልክሳችሁ ነው የመጣሁት። የምን መፍትሄ? ብር ከፍለናቸው የሰርጉን ካርድ የሚበትኑልን ሰዎች አግኝቻለሁ። አረ እባክሽ። አይ አንቺ መቼም አታስቢ እኮ እስካሁንም እንደዚህ የተቻለ ነው የተጣላ ነው። ታዲያ ስንት ነው የሚያስከፍሉት? በአንድ ቤት 100 ብር። ምን? አንድ ቤት አንኳኩቶ እንደዚህ ካርድ ለመስጠት 100 ብር? አዎ። እሺ አሁን ታዲያ ለ100 ቤት ቢሰጡ ስንት ብር ነው የሚሆነው? 10,000 ብር። በፈጣሪ ስም ምን ነው አንቺ ቁጥር አትፈሪም? እንደዚህ አይነት ሰው ታነጋግሪያለሽ? 10,000 ብር ራሱን ችሎ ሰርግ አይደግስም እንዴ? ልጃች ምን ትላለች? ውይ አይደግስም። ታዲያና እሺ ምን አሰባችሁ? የመጨረሻ 80 ብር እናደርግላችኋለን ብለዋል። ወዮ አረኛ ራሳችንን እንሰጣለን አይደለም እንዴ? መቼም የጠራችሁን ቁጥር ሰምታችሁታል። አዎ የሰርግ ካርድ ነው ደግሞ ለመስጠት 10,000 ብር። ግን ቆይ ካርዱን ለመስጠት ከላዩ ላይ የሰዎቹን ስም መጻፍ አለብን እኮ አይደል? አዎ። እና ታዲያ እኛ ሀናልን በቅጡ ለይተን ማናቅ ሰዎች እንዴት ነው የምንጽፈው? ወይ እሱም አለ ለካ። እንግዲህ ከኛ ውስጥ አንቺ ብቻ ነሽ መጻፍ የምትችይው እና ያው በቃ እኛ ምንም ማድረግ ስለማንችል አንቺው ካርዱን ትበተኛታለሽ። አዎ ጥሩ ሐሳብ። አሁን ገና ተናገርሽ። ቻው በቃ። ያው ስሙኝ። አዎ ቻው። ማንም እንዳይዘጋው ስሙኝ። ቻው ቻው።